ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮአችን ሸንኮራ ስላለው ከፍተኛ የጤና ጥቅም ነው የምንነግራችሁ። የሚጠቅም ነገር ነው የምታገኙበት። እስከመጨረሻው ተከታተሉት። ሸንኮራ በከፍተኛ ሁኔታ ሰውነታችን በሚፈልጋቸው ጠቃሚ የሆኑ ማዕድናትና ቫይታሚንስ የበለጸገ ነው። ለምሳሌ በቫይታሚን ኤ፣ ሲ እንዲሁም ቫይታሚን ቢ ኮምፕሌክስ በምንላቸው ቫይታሚኖች የበለጸገ ነው። እንዲሁም በካልሽየም፣ በማግኒዥየም፣ በፖታሽየም፣ በአይረን እና በማንጋኔስ በምንላቸው ማዕድናት በጣም የበለጸገ ነው። እነዚህ ነገሮች ደግሞ ሰውነታችን በአግባቡ ስራውን ለመስራት እንግዲህ የሚያስፈልጉ ነገሮች ናቸው። እጅግ በጣም ብዙ ጥቅም ያለው ለምሳሌ ኢነርጂያችንን ለመጨመር በጣም ነው የሚጠቅመው። እንዲሁም ደግሞ ሰውነታችን ሃይድሬት እንዲያደርግ ወይም የሚያስፈልገውን የውሃ መጠን እንግዲህ ከውሃ ብቻ ሳይሆን ከተለያዩ በውስጣቸው ውሃን ከያዙ ምግቦችም ሰውነታችን ውሃን በመውሰድ ሃይድሬት ያደርጋልና ከነዛ መሀል አንዱ ሸንኮራ ነው። ጠቃሚ የሆኑ ነገሮች በውስጡ ስላሉት እንግዲህ በተለይ በረሃ አካባቢ ሙቀት ለበዛበት ቦታ የሚኖር ሰው በላብ ሊሆን ይችላል። በተለያየ መልኩ እንግዲህ ሰውነታችን ውስጥ ያሉ ጠቃሚ ነገሮች አብረው በላብ መልክ በምን በመውጣት ሰውነታችን ዲሃይድሬት ይሆናል። እንዲሁም ጠቃሚ የሆኑ ኤሌክትሮላይትስ የምንላቸውን ነገሮች ያጣልና ያንን ለመተካት እንግዲህ ሸንኮራን አዘውትሮ መጠቀም ብዙ ጥቅሞች እንደሚሰጠን የወጣውን ውሃና ኤሌክትሮላይትስ እንደሚተካ ነው ጥናቶች የሚያሳዩት። ሌላው ጥሩ የሆነ የምግብ መፈጨት ስርዓት እንዲኖረን በማድረግ ከጨጓራ ጋር ለተያዙ የጤና ችግሮች እንዳንጋለጥ ያደርገናል። እንዲሁም ከጨጓራ ጋር የተያዙ የጤና ችግር ካለ እንግዲህ ሸንኮራን መውሰድ ያንን ጨጓራ ጋር የተያዘ የጤና ችግርን እንደሚቀንስልን ነው ጥናቶች የሚያሳዩት። ለሆድ ድርቀት ወይም ኮንስቲፔሽን እንዳንጋለጥ ያደርገናል። ካለብን እንኳን ችግሩን ለመፍታት በጣም ይረዳናል። እንዲሁ በሽታ የመከላከል አቅማችንን በጣም ነው የሚጨምረው። በውስጡ ባሉት ጠቃሚ የሆኑ ንጥረ ነገሮች ምክንያት በቀላሉ ለተለያዩ ኢንፌክሽኖች እንዳንያዝ ያደርገናል ማለት ነው። ሌላው የጉበታችንን ጤንነት ለመጠበቅ እንደሚረዳን ነው ብዙ ጥናቶች የሚያሳዩ። በተፈጥሮ የሸንኮራ ጁስ አልካላይን ስለሆነ በጉበታችን አካባቢ የሚፈጠርን አሲዲቲን በመቀነስ እንዲሁም ዲቶክሲፊኬሽንን ሰፖርት በማድረግ የጉበታችንን ጤንነት እንደሚጠብቅልን ነው ጥናቶች የሚያሳዩት። እንዲሁ የቆዳችንን ጤንነት ለመጠበቅ በጣም ነው የሚጠቅመን። እንዲሁም ያለ እድሜ የሚከሰቱ የእርጅና ፊት ላይ የሚከሰቱ የእርጅና ምልክቶችን በመቀነስ ጥሩ የሆነ ቆዳ እንዲኖረን ያደርግልናል። ሌላው በአንቲኦክሲደንት እንዲሁ የበለጸገ ስለሆነ ለተለያዩ የካንሰር አይነቶች የመያዝ እድላችንን በጣም ነው የሚቀንስልን። እንዲሁ ትኩሳት ወይም ፊቨር የምንለው ነገር ሲያጋጥመንም የሸንኮራ ጁስን ብንወስድበት እንደሚቀንስልን ነው ጥናቶች የሚያሳዩት። እንግዲህ ሸንኮራን አዘውትረን የየዕለት አመጋገባችን ላይ በመጠኑ በልኩ የማካተት ልምድ ብናዳብር እነዚህን ከላይ የዘረዘርናቸውና ሌሎች ብዙ የጤና ጥቅሞችን ነው የምናገኘው። ስንወስድ ግን በመጠኑ በልኩ መውሰድ ያስፈልጋል። ሁሉ ነገር ሲበዛ የራሱ የጎንዮሽ ችግር ስላለው የስኳር ህመምተኞች ደግሞ በጭራሽ አብዝተው መውሰድ የለባቸውም ወይም ሐኪማቸውን ማማከር ይኖርባቸዋል ማለት ነው። ብዙዎቻችን እንግዲህ ሸንኮራ ገዝተን የመጠቀም ልምድ ላይኖረን ይችላል። ይሄ ሁሉ ጥቅም እንዳለው ካወቅን ግን አመጋገባችን ላይ ማካተት ይኖርብናል ማለት ነው። የሚጠቅም ነገር አግኝታችኋል ብለን እናስባለን። ስለተከታተላችሁ ከልብ እናመሰግናለን። ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ቻው፣ ሰላም ሁኑ።